አውሮፕላን ለመጀመሪያ ጊዜ ሀገራችን ከገባ ከ90 ዓመታት በላይ ማስቆጠሩ ይነገራል። ይሁንና ከሀገራችን እኩል ቴክኖሎጂውን የተቀበሉ ሀገራት በአሁኑ ሰዓት በዘርፉ በጣም ብዙ ርቀውን እንደሄዱ መረጃዎች ያመለክታሉ። ቴክኖሎጂው ወደ ሀገራችን ከገባ ጊዜ አንጻር በሀገራችን አንድ የትምህርት ዘርፍ ኖሮት ወይም ኤሮስፔስ ኢንጂነሪንግ በዲግሪ ደረጃ የሚሰጥ ዩኒቨርሲቲ አለመኖሩ በጣም የሚያስገርም ነው። ታዲያ በአውሮፕላን ዙሪያ እጅግ ብዙ የሙያ ዘርፎች እንዳሉ መረጃዎች ይጠቁማሉ። ሲኒየር የአውሮፕላን ቴክኒሻን የሆነው አብርሃም ደበሌ አውሮፕላን እንዴት ይበራል በሚል ርዕስ ባሳተመው መጽሐፉ ውስጥ በዝርዝር አስፍሮታል። ታዲያኛም እንደሚከተለው አስተናድተን ወደ እናንተ ለማቅረብ ወደድን። እስከ ፍጻሜው አብራችሁን ቆዩ። በጥቅሉ ሲታይ ኤሮናቲክስ ስለ በረራ የሚያጠና ሳይንስ ሲሆን ትምህርቱ ኤሮናቲካል ኢንጂነሪንግ ይባላል። 1. ኤሮናቲካል ኢንጂነር አዲስ አውሮፕላን ለማምረትና ለመሞከር ንድፈ ሐሳብ ወይም ዲዛይን የሚያዘጋጁ እንዲሁም በቤተ ሙከራ ወይም ላቦራቶሪ ውስጥ ሙከራ የሚያደርጉ ባለሙያዎች ናቸው። 2. ኤርክራፍት ማሽኒንግ ቴክኒሻን ማሽኖችን በመጠቀም የአውሮፕላን አካላትን የሚያመርቱ የሚያስተካክሉና ተያያዥነት ያላቸውን ስራ የሚያከናውኑ ባለሙያዎች ናቸው። 3. ኤርክራፍት ዌልዲንግ ቴክኒሻን እነዚህ ባለሙያዎች የአውሮፕላን የብረት አካላትን ለማምረት ወይም ለማስተካከል ከብየዳ ወይም ዌልዲንግ ጋር የተያያዙ ስራዎችን የሚያከናውኑ ናቸው። 4. ኤርክራፍት አሴምብለር አዲስ አውሮፕላን ለመስራት የተዘጋጁትን አካላት በተዘጋጀው ንድፈ ሐሳብ ወይም ዲዛይን መሰረት አንድ ላይ በመገጣጠም አውሮፕላን ሙሉ ቅርጽ እንዲይዝ የሚያደርጉ ባለሙያዎች ናቸው። 5. ኤርክራፍት አሴምብሊ ኢንስፔክተር የተገጣጠመውን አዲስ አውሮፕላን በተዘጋጀው ንድፈ ሐሳብ ወይም ዲዛይን መሰረት ኤርክራፍት አሴምብለሮቹ በትክክል መገጣጠማቸውን የሚያረጋግጡ ባለሙያዎች ናቸው። 6. የአውሮፕላን ቀለም ቀቢ ወይም ኤርክራፍት ፔይንተር የአውሮፕላኑን አካላት ቀለም መቀባት፣ ጽሑፍ መጻፍና አውሮፕላኑ ላይ አርማ የሚያሳርፉ ባለሙያዎች ናቸው። 7. ፍላይት ቴስት ኢንጂነር አዲስ አውሮፕላን ከተገጣጠመ በኋላ የተገጣጠመውን አውሮፕላን ወደ አገልግሎት ከመግባቱ በፊት በተለያዩ የአየር ሁኔታዎችና ከፍታዎች ላይ አውሮፕላኑ በትክክል እንደሚሰራ እያበረሩ የሚሞክሩ ባለሙያዎች ናቸው። 8. ኤርክራፍት ሜንቴናንስ ኢንጂነር የአውሮፕላኖችን ጤንነት የሚከታተሉና ጥገና ሲያስፈልጋቸው እቅድ አውጥተው አምራቹ ባዘጋጀው ማኑዋል ወይም ሜንቴናንስ ማኑዋል መሰረት እንዲስተካከሉ፣ እንዲጠገኑና እንዲቀየሩ የሚያደርጉ ባለሙያዎች ናቸው። 8. ኤርክራፍት ሜንቴናንስ ቴክኒሻን እነዚህ ባለሙያዎች የአውሮፕላን አካላት ሲበላሹ አምራቹ ባዘጋጀው ማኑዋል ወይም ሜንቴናንስ ማኑዋል መሰረት የሚያስተካክሉ፣ የሚጠግኑና የሚቀይሩ ናቸው። 9. ኤርክራፍት አቪዮኒክስ ሜንቴናንስ ቴክኒሻን የአውሮፕላኑን በኤሌክትሪክ የሚሰሩና ኤሌክትሪክ ነክ የሆኑትን አካላት ብቻ አምራቹ ባዘጋጀው ማኑዋል ወይም ሜንቴናንስ ማኑዋል መሰረት ሲበላሹ የሚያስተካክሉ፣ የሚጠግኑና የሚቀይሩ ባለሙያዎች ናቸው። 10. ኤርክራፍት ኤርፍሬም ሜንቴናንስ ቴክኒሻን የአውሮፕላኑን የውጭ አካላት በንፋስና በዘይት የሚሰሩ አካላት፣ ላንዲንግ ጊርና ተያያዥነት ያላቸውን አካላት ብቻ አምራቹ ባዘጋጀው ማኑዋል መሰረት ሲበላሹ የሚያስተካክሉ፣ የሚጠግኑና የሚቀይሩ ባለሙያዎች ናቸው። 11. ኤርክራፍት ኢንጂን ሜንቴናንስ ቴክኒሻን እነዚህ ባለሙያዎች የአውሮፕላኑን ሞተር እና ተያያዥነት ያላቸውን አካላት ብቻ አምራቹ ባዘጋጀው ማኑዋል ወይም ሜንቴናንስ ማኑዋል መሰረት ሲበላሹ የሚያስተካክሉ፣ የሚጠግኑና የሚቀይሩ ናቸው። 12. ኤርክራፍት ሜንቴናንስ ኢንስፔክተር የአውሮፕላን አካላት ኤርክራፍት ሜንቴናንስ ቴክኒሻኖቹ ማስተካከላቸውን፣ መጠገናቸውንና መቀየራቸውን የሚያረጋግጡ ባለሙያዎች ናቸው። 13. የአውሮፕላን አብራሪ ወይም ፓይለት አውሮፕላኑን እየተቆጣጠሩ በጥንቃቄ ከመነሻው ቦታ አንስተው አየር ላይ እያበረሩ መድረሻ ቦታ ላይ የሚያሳርፉ ባለሙያዎች ናቸው። 14. የበረራ አስተናጋጅ ወይም ፍላይት አቴንዳንት በበረራ ወቅት ተሳፋሪዎች የበረራ ሕጎችን እንዲያከብሩ የሚያስገድዱ፣ ተሳፋሪዎችን በአደጋ ጊዜ የሚረዱና የምግብና የመጠጥ አገልግሎቶችን ለተሳፋሪዎች የሚያቀርቡ ባለሙያዎች ናቸው። 15. ሎድ ማስተር አውሮፕላን ላይ የሚጫነው ጭነት
አምራቹ ባዘጋጀው ማኑዋል መሰረት ክብደቱን አመዛዝነው እንዲጫንና እንዲራገፍ የሚያደርጉ ባለሙያዎች ናቸው። 16 ግራውንድ ሰፖርት ኢኩዊፕመንት ኦፕሬተር የአውሮፕላን መጎተቻና መክፈያ መኪና፣ የዕቃ ማውረጃና ማውጫ ማሽንና የመሳሰሉትን መሳሪያዎች የሚያንቀሳቅሱ ባለሙያዎች ናቸው። 17 ኤር ትራፊክ ኮንትሮለር የአውሮፕላኖችን እንቅስቃሴ በመሬትና በአየር ላይ የሚከታተሉ የሚቆጣጠሩና አውሮፕላኖች ከመነሳታቸውና ከማረፋቸው በፊት ፈቃድና ድጋፍ የሚሰጡ ባለሙያዎች ናቸው። እንግዲህ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች አሰናድቼ ያቀረብኩላችሁ አዳነ ተስፋዬ ነበር። ስለተከታተላችሁን እጅግ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ